ተገደሉ። አያቱላህ አሊ ካሚኒ ወይም በሙሉ ስማቸው ሰይድ አሊ ሁሴን ካሚኒ ላለፉት 37 ዓመታት የኢራንን ከፍተኛውን ሃይማኖታዊ፣ ወታደራዊና ፖለቲካዊ ስልጣን ይዘው የነበሩት የ86 ዓመቱ የኢራን መንፈሳዊ መሪ አሜሪካና እስራኤል በጣምራ በኢራን ላይ በከፈቱት ጦርነት ቴህራን ውስጥ በሚገኘው ቢሮአቸው ተገድለዋል። ይህንንም የኢራን የመንግስት መግለጫዎች አረጋግጠዋል። የ40 ቀናት ሀዘንንም አውጀዋል። በጸረ አሜሪካና እስራኤል አቋማቸው የሚታወቁት አያቱላህ አሊ ካሚኒ ለሀገራቸው ኒኩለር መሳሪያ ለማስታጠቅ እየለፉ የነበሩ መሪ መሆናቸው ይነገራል። ከ1978 በፊት ከ6 እስከ 7 ጊዜ በቴህራንና በማሻሃድ እስር ቤቶች ታስረው በጊዜው በነበሩና የአሜሪካን ድጋፍ በነበራቸው የኢራን ሻሃ ፖሊሶች ተገርፈዋል። የኢራን መንፈሳዊ መሪ ከመሆናቸው በፊት ከ1981 እስከ 89 የሀገሪቱ ፕሬዝዳንት ሆነው አገልግለዋል። አያቱላህ አሊ ካሚኒ ወደ ስልጣን የመጡት ከሳቸው በፊት የነበሩትን አያቱላህ ሩሁላህ ካሚኒ በ1989 በአንጀት ካንሰርና በልብ ድካም ከሞቱ በኋላ ነበር። ሌላው የብዙ አረብ ሀገር መሪዎች ያልተለመደው አያቱላህ አሊ ካሚኒ ከ60 ዓመት በላይ ባስቆጠረውና እስከ ሞቱበት ዕለት በቀጠለው የትዳር ህይወታቸው አንድ ሚስት ብቻ ነበር ያላቸው። ከዚህም ትዳራቸው 6 ልጆችን ያፈሩ ሲሆን 4 ወንድና 2 ሴት ልጆች እንዲሁም የልጅ ልጆች አሏቸው። በዚህ አየር ጥቃት የትኛው እንደሆነ ባይታወቅም አንድ ሴት ልጃቸውና የልጅ ልጃቸው መገደላቸውን መረጃዎች ያሳያሉ። አያቱላህ አሊ ካሚኒ በሚከተሉት ሚስጥራዊ የቤተሰብ ህይወት ምክንያት ስለ ቤተሰባቸው በዝርዝር ለማወቅ አስቸጋሪ ነው። ነገር ግን ልጆቻቸው ከካሜራ ጀርባ የአባታቸው ደጋፊና ንቁ ተሳታፊ እንደሆኑ እንዲሁም ሙጅታባ የተባለው ልጃቸው የአባቱን ፈለግ የሚከተልና የአባቱ አልጋ ወራሽ ተደርጎ እንደሚቆጠር ያገኘነው መረጃ ይጠቁማል።